እንኳን ወደ ኢትዮ ኢቪ ደህና መጣችሁ። ዝግጅታችን እንዲደርሶ ሰብስክራይብ ማድረግ አይርሱ። የቢዋይዲ ኤሌክትሪክ መኪና ቻርጀር መንቀል በ60 ሰከንድ እንመልከት። ክፍል 1 ቻርጅ ለማቆም ከቻርጅ ስቴሽን ስክሪን ላይ አቁም ኪ የሚለውን ይጫኑ። ሲኤፍሲ ካርድ ይጠቀሙ። በሞባይል መተግበሪያ ያቁሙ። በመኪናው ኢንፎ ስክሪን ቻርጅ መቆጣጠሪያ ገብተው ያቁሙ። ክፍል 2 ፖርት መክፈት። ፖርቱን ፕለግ መክፈቻ ቁልፍ ይጫኑ ወይም የመኪና ቁልፍን ሁለቴ ይጫኑ። ክፍል 3 ቻርጀሩን መንቀል ወይም ማላቅ። የቻርጁን ገመድ በጥንቃቄ ከፖርት ያንሱ። አይጎቱ፣ ቀጥ አድርገው ያውጡ ወይም ይንቀሉ። ክፍል 4 የቻርጅ ገመድ ማስቀመጥ። የቻርጅ ገመዱን በጥንቃቄ ጠቅልለው በተዘጋጀው ቦታ ያስቀምጡ። ማሳሰቢያ፣ አንደኛ ይህ ስቴፕ እንደየ ሞዴሎቹና እንደየ አገሩ ተግባራቱ ይለያል። ሁለተኛ ሁሉም የቢዋይዲ ኢቪ ከዚህ ውጭ አይደሉም። ሶስተኛ ባትሪ ሳይሞላም ሞልቶም ስቴፖቹ ለመንቀል ያገለግላሉ። አመሰግናለሁ።